ይኸውላችሁ የእግር ኳስ ቤተሰቦች አንድ ሀቅ ነው ይኸውልህ ፈርስት ሃፍ ላይ አንድ ጎል አስቆጥረህ ማለት ነው አይደለም ፈርስት ሃፍ ላይ መጀመሪያ ጨዋታው ከመጀመሩ በ5 ደቂቃ ውስጥ የመጀመሪያ ጎል አስቆጥሮ ጨዋታውን አሸንፎ ሊወጣ የሚችል ቡድን ማን ነው ጎል ሳይጨምር ከተባላችሁ የኔው ታላቁ አርሰናል ብቻ ነው ከሱ ውጪ እናቱ የወለደችው ቡድን ሊያደርግ አይችልም ይሄ ቲም ማለት ነው ይሄ ቲም አይደለም ጎል ልታስቆጥርበት ይቅርና ሙከራ ልታደርግበት ማችለው ቲም ነው በቃ እንዴ የዓለማችን እጅግ አስፈሪው ቲም ነው አስፈሪው በቃ ማለት በአግባቡ ፍሩት ይሄን ቲም በአግባቡ ነው የምላችሁ ምን አይነት ቲም ነው በእናት እዚህ እጅግ አስደናቂ እንደዚህ አይነት ጎል ፕሪሚየር ሊግ ላይ አይቻልም በመሰረቱ እንደዚህ ቴኳንዶን ያካተተ አጫውት የለም ህጉም አይፈቅድም እንግዲህ ጥፋት አጥፍቷል ይቅርባሉት ጀማው ለማንኛውም ጀማው መሪነታችን አጠናክረን ቀጥለናል ቲክቶክ ክሬቲቭ አዋርድ ላይ ጀማው ቮት እያደረጋችሁ ነው ሊንክ ባይወላ ያዳረ እየገባችሁ ቮት አድርጉ ቮት አደራረጉን የሚያሳይ ቪዲዮ ደግሞ ቴሌግራም ላይ ለቅቄላችኋለሁ ገብታችሁ ቼክ ማድረጋችሁ እንዳትረሱ ጀማው ይመቸን እንችላለን yes አንተ ጆሮውን ያስከው እኛ ከስር ከፍን ያረግነው ልዩነታችን ይሄ ነው እየቋጠርክ ነበር አይደለ እዛ ሄደ ፈላው ላይ ቋጥር ይሄ አርሰናል ነው ማለት ማንም አትሰማም መተ ተገርፈ ትሄዳለ ይሄንን ማወቅ አለብህ በደንብ ኮፒ ሊንክ ያረክ ሼር ያረክ ይወል ቫይራል መውጣት አለበት ይሄ ቪዲዮ አንተ መተኝ በደንብ ኮፒ ሊንክ አርገ ሰተነዋል ነው ማለት ክሪስታል ፓላስ ማንንም ይምጣ በይፋ የአርሰናል ዋንጫ ተፎካካሪ በርነማውዝና ከወራጅ ቀጠና የመጣው ሰንደርላንድ ሆኗል ሌላው እርባና ቢስ ናችሁ ዘው ጥጋችሁን ያዙ እደርባችኋለሁ የአርሰናል ንግግር ነው ያራዳ ልጆች ማለት ነው አሁን ላይ መሮታል አርሰናል ዛሬ ሲቲ መሸነፉን ተከትሎ ከሲቲ በ6 ከሊቨርፑል በ7 ከማንቸስተር በ6 ከቼልሲ በ8 እያለ ዙሩን አክሮሮታል ማለት ነው እያዩት ሊጥ ቀናኒሳን በቀለ ሊሆን ነው አርሰናል ያራዳል እያዩት ልምጭልም ሊል ነው በቃ እንደዚህ አይነት ሙድ ይዤ መጥቻለሁ እስካሁን የቀለር ነው ይበቃል የሚካኤል አርቴታ ዳግመኛ ንግግር ነው ዘንድሮ ቀልድ የለም ኤምሬትስ አካባቢ ብያለሁ የጨሰ ወይራ አለ ችግር አለ ያራዳ ልጅ ማለት ነው አይ በገዛ ቆንጨራው ነው ፓላስን ጥጉን ያስያዙት ማለት ነው አርሰናል ጎል ያግባ እንጂ ጎል ካገባ በኋላ አገባበታለሁ ከመገርቱ ብር መበደሪ ይቀራል አርሰናል ላይ ከማግባት ማለት ነው ያራዳ ልጅ በሚገርም ሁኔታ አርሰናል መሮታል ሼር ኮፒ ሊንክ ያረጋችሁ የፕላስ ምልክቱ እናንተ ነች ሐሳብ አስተያየት ኮሜንት ላይ ማን አባቱ ነው ሙቆውን የከፈተው በቃ ይሄ ብቻ መልሱልኝ ማን አባቱ ነው ሙቆውን የከፈተው መቼስ በቀዝቃዛ ታጥቦ አይደለም እንደዛ አይደለም ባለቀ ሰዓት የሚያስጨንቁት እንዴ ታኛ ቤት ይገርማል ተጫዋቹ ነው ማገባው ራያ ብቻ ነው ማለት ነው ራያ ብቻ ነው ራያም እንግዲህ አንድ ቀን ባለቀ ሳኩርና ልትሻማ ሄዳ እንደምታገባ እርግጠኛ ነን ኢዜ መጀመሪያ ጎሉን በቀድሞ ክለቡ ላይ አስቆጥሯል ያው ሴሌብሬት ማድረግ ቢፈልግም እንደ ፈርስት ጎሉ ግን እሱ በማለት ብቻ ስሜቱን ገልጿል ማለት ነው የዛሬ ውጤት ያበደ ነው አንደኛነታችንን አጥብቀን ይዘነዋል ማንንም አይነካውም ያው እቺን ሳምንት ከትርፌ ጋር እንግዲህ መጋራታችን ነው ደስታችን አርሴፋን እንኳን ደስ አላችሁ ሞቅ አርጉ ሳምንት የኛን ይቀጥላል ይላችኋል የእንግሊዝ ፕሪሚየር ሊግ 1992 ላይ በአዲስ መልክ ተመሰረተ ወዲህ አርሰናል 700ኛ የፕሪሚየር ሊግ ድሉን ዛሬ አሳክቷል የክሪስታል ፓላስ ውለታ ለአርሰናል በስቶበታል ለኢዜን ለአርሰናል አሳልፎ በመሸጥ በዘንድሮው ውድድር ዓመት አርሰናል እያሳየው ያለውን ጠንካራ አቋም መደገፍ ችሏል በተጨማሪም ክሪስታል ፓላሶች የአርሰናል ቀጥተኛ ተፎካካሪ ሆነውን ሊቨርፑል በማሸነፍ ቀልቡን ገፈውታል ዛሬ ደግሞ ራሳቸው በሸጡላቸው ልጅ በኤብሪቼዝ ጎል ክሪስታል ፓላሶች ተሸንፈዋል አርሰናልም ነጥቡን ወደ 22 በማሳደግ የሊጉን መሪነት አጠናክሮ ቀጥሏል ከተከታዩ በርማውዝ ጋር ያለው የነጥብ ልዩነት ወደ 4 ከፍ ያደረገበት ሳምንት ሆኗል ይሄን ብቻ አይደለም ቀጥተኛ ተፎካካሪዎቹ ከማንቸስተር ሲቲ ማንቸስተር ዩናይትድ ጋር ያለው የነጥብ ልዩነት ወደ 6 ከፍ አድርጓል ከሊቨርፑል ጋር ደግሞ ያለው የነጥብ ልዩነት ወደ 7 ከፍ ብሏል ከቼልሲ ጋር የ8 ነጥብ ልዩነት አላቸው አሁንም ሚካኤል አርቴታ የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫ የማንሳት እድላቸውን እጅግ ያሰፉበት ወሳኝ 3 ነጥብ ወደሳቸው አስገብተዋል በነገራችን ላይ አርሰናል ባለፉት 10 ተከታታይ ጨዋታዎች አልተሸነፈም በሊቨርፑል ከተሸነፈ በኋላ ባደረጋቸው 10 ተከታታይ በሁሉም ውድድሮች ላይ ሽንፈት አላስተናገረም በጣም በአስገራሚ ሁኔታ ያልተሸነፈው ወይም አይሸነፈው ኢንቪንሲብል እየተባለ የሚጠራው የአርሰናል ቡድን ያስመዘገበውን ታሪክ ተጋርቷል 5 ተከታታይ ጨዋታዎች ላይ
ጎል ሳይቆጠርበት ወጥቷል። እሱም ብቻ አይደለም፣ በዘንድሮው የውድድር ዓመት በ3 ተከታታይ ጨዋታዎች ላይ ኢላማውን የጠበቀ ሙከራ አልተሞከረበትም። በዌስትሃም በፉልሃም ዛሬ በክሪስታል ፓላስ ይህም 2014 ላይ ማንቸስተር ሲቲ ያስመዘገቡትን አስደናቂ የጎል ያለመሞከር ሂደትን የተጋሩበት ቀን ሆኗል። እንዴት ነበረ ጨዋታው? አርሰናሎች በርከት ያሉ ተጫዋቾች በነገራችን ላይ ተጎድተውባቸዋል። ራይስ፣ ካላፊዮሪ፣ ሳሊባ፣ ማርቲኔሊ፣ ሳካ ጉዳት ማስተናገዳቸውን አሰልጣኝ ሚካኤል አርቴታ ይፋ አድርገዋል። የጉዳታቸው መጠን ምን ያህል እንደሆነ ባይገለጽም በዚህ ጨዋታ ብቻ ግን 5 ተጫዋቾች ጉዳት አስተናግደውባቸዋል። ምን ሐሳብ አላችሁ? እስኪ ስለ ጨዋታው ሐሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። ይመቻችሁ።